ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ በዛሬው የመረጃ ሰዓታችን ከምናያቸው ዋና ቤት ጉዳዮችም በመጀመሪያ በአማራ ክልል ወሎ ቀጠና የፋኖ ሚኒሊክ ዕዝ የተዋጊና የአጥፍቶ ጠፊ ድሮኖችን ሲግናል መስመር በመጥለፍ እንዲከሰከሱ ማድረጉን አስመልክቶ የወጣው አዲስ መግለጫና ውጊያው ዝርዝር ሁኔታ፣ በሁለተኛ ደረጃ የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ስላለው ሰብአዊ መብት አያያዝ፣ የዜጎች ደህንነትና ስላለው ወቅታዊ ሁኔታ ያወጣው ጥብቅ ዘገባ፣ በሶስተኛ ደረጃ የኦሮሚያ ነጻነት ሰራዊት ከሌሎች ሀገሪቱ ታጣቂ ኃይሎች ጋር ስላለው ትብብርና የወደፊት የፖለቲካ አቅጣጫዎች የሰጠው ዝርዝር ማብራሪያ አለ። በመጨረሻም የአሜሪካው ሕግ መምሪያ ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ ያሳለፈው ታሪካዊ ውሳኔ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት እየጋበዝን ቪዲዮን ላይክ በማድረግ እንድትጀምሩ ስንል በአክብሮት እየጠየቅን ወደ መረጃው እናልፋለን። በወሎ የቀረበው የድሮን መከስከስና የፋኖ መግለጫ። ወደ መጀመሪያው ትኩስና ሀገራዊ መረጃችን ስንሻገር በአማራ ፋኖ ብሔራዊ ንቅናቄ የወሎ ቤተ አማራ ሚኒሊክ ዕዝ በቴክኖሎጂ ምህንድስና ክፍሉ አማካኝነት የጠላት ተዋጊና አጥፍቶ ጠፊ ድሮኖችን ሲግናል በመጥለፍ እንዲከሰከሱ ማድረጉን በይፋ አስታውቋል። የዕዙ መግለጫ በሰፊው እንደሚያስረዳው በወሎ ቤተ አማራ ቀጠና ምዕራብ ወረዳዎች ላይ በወገን ኃይል ላይ ጥቃት መፈጸም ተልዕኮ ይዞ በእንቅስቃሴ ላይ የነበረው ተዋጊ ድሮን የዕዙ የቴክኖሎጂ ምህንድስና ክፍል አርበኞች ከመቆጣጠሪያ ማዕከሉ የሚገኘውን ሎንግ ሬንጅ ሲግናል በመጥለፍና የኤሌክትሮኒክስ ሰሌዳዎችን ከቁጥጥር ውጭ በማድረግ አየር ላይ እንዳለ ግንኙነቱን በማቋረጥ እንዲከሰከስ አድርገዋል። እንደ መግለጫው ማብራሪያ ከሆነ ተዋጊ ድሮኑ አየር ላይ እንዳለ ከማዕከሉ ጋር ያለውን ግንኙነት በማቋረጡ ምክንያት በአንድ ቦታ ላይ ለደቂቃዎች ሲሽከረከር ከቆየ በኋላ የሚቆጣጠረው አካል በማጣቱ ሊከሰከስ ችሏል። ድሮኑ በተከሰከሰበት አካባቢ የነበሩ ወታደራዊ አካል በፍጥነት በመድረስ እና የተባሉ ቅሬታ አካላቱን በባለ 3 እግር ባጃጅና በሞተር ብስክሌት ጭኖ የወሰደ ሲሆን የተቀሩት የኤሌክትሮኒክስ እና የድሮን ፍርስራሾችን በቦታው ቀርተዋል። በተጨማሪም ከሳምንታት በፊት በራያ ግንባር በቆቦ ከተማ ሆርማት ካምፕ ተነስቶ ወለሻ አካባቢ ጥቃት ለማድረስ በእንቅስቃሴ ላይ የነበረን ካሚካዚ ወይም አጥፍቶ ጠፊ ድሮን በተመሳሳይ ዘዴ ሲግናሉን በመጥለፍ ከተራራ ጋር ተጋጭቶ እንዲከሰከስ መደረጉን ዕዙ ገልጿል። ቀረቡት የድሮን ፍርስራሾችና የኤሌክትሮኒክስ መቀያየሪያ መሳሪያዎች ላይ ለላብራቶሪ ምርመራ ወደ ስቶር መወሰዳቸውን የገለጸው ዕዙ ይህ አዲስ የቴክኖሎጂ የምህንድስና ክፍል በምድር ላይ ያለውን ውጊያ በአየር ላይ ለመደገፍ ትልቅ አቅም እንደሚፈጥር አመላክቷል። የአሜሪካ የውጭ ምክር ቤት ስለ ኢትዮጵያ ሰብአዊ መብት ያወጣው ጥብቅ ዘገባ። ወደ ሁለተኛው ሀገራዊና ዲፕሎማሲያዊ መረጃችን ስንሻገር የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ ስላለው ወቅታዊ የሰብአዊ መብት አያያዝ፣ የዜጎች ደህንነትና የግጭቶች ሁኔታን የሚያስረዳ አዲስ ዘገባ ይፋ አድርጓል። በዶቼ ቬለ ዘገባ መሰረት የአሜሪካ ሕግ አውጪ በሀገሪቱ የተለያዩ አካባቢዎች በተለይም በሰሜኑና የጋራ ግጭት በሚስተዋልባቸው ክልሎችም በዜጎች ላይ የሚደርሱ የሰብአዊ መብት ጥሰቶችም የእስራት ሁኔታዎችና የዜጎች መፈናቀል በእጅጉ እንደሚያሳስባቸው ገልጸዋል። ምክር ቤቱ ያቀረበው የምክር ሀሳብና ዘገባ እንደሚያመለክተው የኢትዮጵያ ፌዴራላዊ መንግስትና በግጭት ውስጥ ያሉ ሁሉም ወገኖች ለሰብአዊ መብቶች መከበር፣ ለህግ የበላይነትና ለሰላማዊ ፖለቲካ ውይይቶች ቅድሚያ እንዲሰጡ አሳስበዋል። በተጨማሪም የአሜሪካ መንግስት ለኢትዮጵያ የሚያደርጋቸውን የተለያዩ የዲፕሎማሲና የኢኮኖሚ ድጋፎችም ከሀገሪቱ የሰብአዊ መብት አያያዝና ከሰላም ሁኔታ ጋር ተያይዘው ሊገመገሙ እንደሚችሉ ፍንጭ ሰጥተዋል። ይህም የዋሽንግተን በኢትዮጵያ ጉዳይ ላይ ያላትን የትኩረት አቅጣጫና የቅርብ ክትትል የሚያሳይ እንደሆነ እየተነገረ ይገኛል። ቀጣዩ መረጃችን ደግሞ በኦሮሚያ ክልልና በተለያዩ አካባቢዎች ወታደራዊ እንቅስቃሴ የሚያደርጉ
የኦሮሚያ ነጻነት ሰራዊት ከሌሎች የፖለቲካና የታጠቁ ቡድኖች ጋር ስላለው ትብብር የሰጡት አዲስ መግለጫን ይመለከታል። አሁን በወጡ አዳዲስ ዘገባዎች መሰረት እንደሚመለከተው የኦሮሞ ነጻነት ሰራዊት አመራሮች ከሌሎች የሀገሪቱ ታጣቂ ኃይሎችና የፖለቲካ ተቃዋሚ አካላት ጋር በጋራ የመስራት የመቀናጀትና ጥረት የማድረግ አቋማቸው አስመልክተው ማብራሪያ ሰጥተዋል። በመግለጫው ላይም እንደተመለከት ነው በሀገሪቱ እየተካሄደ ባለው የፖለቲካና የጦርነት ሁኔታ ውስጥ ከሌሎች የታጠቁ ኃይሎች ጋር የመረጃ የወታደራዊ ቅንጅትና የጋራ የፖለቲካ ግቦች ዙሪያ ውይይትና ግንኙነቶች እንዳሉ ተጠቁሟል። ይህ መግለጫ የኦሮሞ ነጻነት ሰራዊት በሀገሪቱ ያለውን የኃይል ሚዛን ለመቀየር ከሌሎች ወገኖች ጋር ለመስራት ያለውን ፍላጎት ምን ያህል እንደሆነ የሚያሳይ ሲሆን በሀገሪቱ የፖለቲካና የጸጥታ ምህዳር ላይ ሊኖረው ስለሚችለው ተጽዕኖ በሰፊው እየተተነተነ ይገኛል። ወደ ዓለም አቀፍ አበይት ዜናዎች ስንሻገር በዋሽንግተን ዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ የሚያስገድድ ረቂቅ አዋጅ በአብላጫ ድምፅ አጽድቋል። በዘገባዎች ከሆነ በዲሞክራቲክ ፓርቲ እንደራሴዋ ፕራሚላ ጃያፓል የቀረበው ይህ ረቂቅ አዋጅ በ214 ለ208 በሆነ አብላጫ ድምፅ ነው የጸደቀው። የሚገርመውና ትልቅ ትኩረት የሳበው ጉዳይ ደግሞ የፕሬዚዳንት ትራምፕ የሪፐብሊካን ፓርቲ አብላጫ ወንበር በያዘበት ምክር ቤት 4 የሪፐብሊካን አባላት ግን የራሳቸውን ፕሬዝዳንት ፖሊሲ በመቃወም ረቂቁን በመደገፍ የሰጡት ድምጽ ነው። ይህ የምክር ቤቱ ውሳኔ ከምልከታዊነት ባለፈ ፕሬዝዳንቱን በቀጥታ የጦርነት ውሳኔ ማስቆም ህጋዊ ግዴታ ባይጥልባቸውም በራሳቸው ሪፐብሊካን ፓርቲ አባላት ዘንድ እንኳን ቢሆን የኢራኑ ጦርነትና ወታደራዊ እርምጃ ከፍተኛ ተቃውሞና ስጋት እያስከተለ መምጣቱን በግልጽ ያሳያል። ዩናይትድ ስቴትስ ህግ መወሰኛ ምክር ቤት ወይም ሴኔት በተመሳሳይ ረቂቅ ሀሳብ ላይ ድምጽ ይሰጣል ተብሎ የሚጠበቅ ሲሆን የትራምፕ አስተዳደር የውጭ ፖሊሲ በዋሽንግተን የፖለቲካ መድረክ ላይ ትልቅ ክርክር ጭሯል። ውድ የአውዲ ሚዲያ ተከታታዮቻችን በዛሬው የዜና ሰዓታችን ያቀረብንላችሁ ሀገራዊና ክልላዊ እንዲሁም ዓለም አቀፋዊ የዜና መረጃዎች እነዚህን ይመስሉ ነበር። በተነሱ ጉዳዮች ላይ ማለትም በወሎ ስላለው የድሮን ውጊያ፣ በአሜሪካ ኮንግረስ ውሳኔዎችና በኦነግ መግለጫ ላይ ያላችሁን አስተያየት ከስር በሚገኘው አስተያየት መስጫ ሳጥን ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። የአውዲ ሚዲያን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ሁልጊዜም የሚለቀቁ ትኩስ መረጃዎችን መከታተል ትችላላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላምና ጤና ለሀገራችን ይሁን።